አላህ ቢላችሁ ቀንና ማታ እያለቅስኩ ነው። አይዞሽ አባቴ። መረጃ ደረሰን እኛ ቤተሰብ። ከዛ እኛ ክትትል አድርገን ኤምባሲዎችም አንዳንድ አካላትም ተወካዮቿን በጋራ በመሆን ይግባኝ ተጠይቆ ከሞት ፍርድ ወደ 2 ሚሊዮን ሪያል የሳውዲ ሪያል እንድትከፍል ተወሰነባት ማለት ነው። ፍርድ ቤቱን ወሰነው። ፍርድ ቤቱን የወሰነው የሳውዲ ፍርድ ቤቱን ወሰነው እና ይህ ውሳኔ ደግሞ ገንዘቡ ይከፈል የተባለው ውሳኔ ከወጣለት ጀምሮ 1 አመት ውስጥ ነበረ የሚለው መረጃው። እኛ ጋር ግን ምክንያቱ ባላወቀንበት ሁኔታ ላይ ሰነድ በወቅቱ በእጃችን አልገባም። በጊዜ ለመንቀሳቀስ አልቻልንም ማለት ነው። በቅርብ ጊዜ አግኝታችኋታል? በቅርብ ጊዜ አውርታችኋታል? አዎ አግኝተናታል። ወደ ገንዘብ እንደተለወጠላት እሷም ነው የነገረችን። እንዲሁም በኋላ ክትትል ተደርጎ መረጃ ማግኘት ቻለን እኛ ይሄ ውሳኔ እንደመጣ ማለት ነው። እዛ በዋናነት ጉዳዩን የሚከታተለው ማን ነው ከእናንተ በተጨማሪ? ከኛ በተጨማሪ ያው ተወካይ አለን። የኛ አካባቢ ሰው ነው በሚል መረጃ አግኝተን እሱ ውክልና ወላጆቹ አማካኝነት ውክልና ሰጠነው። ክትትል አድርጎ እሱ ታክሎበት ነው ቅድም ይግባኝ ተጠይቆ ያልኳችሁ። እሱም ታክሎበት ነው እሱ እየመራው ነው ወደ ገንዘብ ፍርድ እንዲወሰን ያደረገው። የወረቀቶቹ ኮፒዎች አሏችሁ እናንተ የተፈረደባት ያለውን የክሱን የመሳሰሉት ነገሮች? ሁሉም መረጃዎች አሉ ነው። እኛም ይሄ ነገር እንዲጣራ ጠይቀናል። የጠየቅንበትን ምላሽ አግኝተናል። ሁሉም መረጃዎች በእጃችን ናቸው። ከቀበሌ ከተማ አስተዳደርም ከውጭ ጉዳይ ሚኒስቴር ከኤምባሲም ጭምር በእጃችን አለ። በጣም ጥሩ። በዚህ በውጭ ጉዳይስ ያጣራችሁት ነገር ነበረ? ለማናገር የሞከራችሁት ነገር አለ በውጭ ጉዳይ ሚኒስቴር? አናግረናል። ምንድን ያላችሁ? ያናገርነው ምንድነው ይሄ መረጃ ሲመጣለን በ1 አመት ውስጥ 2 ሚሊዮን የሳውዲ ሪያል ትክፈል ተብሎ የፍርድ ቤት አካውንት ነው ተብሎ ሲመጣለን እንዴት ይሄን ሊወሰን ቻለ? ምን ያክል ትክክለኛነቱ ምን ያክል ተረጋግጧል የሚል ቅሬታ እኛ ለውጭ ጉዳይ ሚኒስቴር ጠየቅንና ውጭ ጉዳይ ሚኒስቴር ደግሞ በጠየቅነው መሰረት ለኤምባሲ አጣርቶ ምላሽ አግኝቷል። በኤምባሲ በኩል ውጭ ጉዳይ ምላሽ አግኝቷል። ያንን ምላሽ ደግሞ ለእኛ ለቤተሰብ አሳውቆናል። አሁን ስንት ጊዜ ይቀረዋል ማለት ነው ተፈጻሚ ለመሆን? በቃ አሁን 4 ወር አካባቢ ነው የሚቀረው። ያው በእኛ የሰማነው ሸዋል 2 እንደሚጠናቀቅ ነው እኛ መረጃው ያለን። ኢንሻአላህ አይዟችሁ። ከዛ በፊት ኢንሻአላህ አላህ በአንድ ሌሊት ብዙ ነገሮችን መቀየር ይችላል። በዚህ አጋጣሚ እንደመሆነ መጠን እህት ልጅ በዚህ ጉዳይ ውስጥ ያለችውና የምታስተላልፍላቸው እዚህ ከ11,000 ሰው በላይ ያየህ ነው እየሰማ ነው። ለመርዳት በጎ ቅን ልብ ይዘው መጥተዋልና ትለው የምታስተላልፈው የምትጠይቀው የምትማጸነው ነገር ካለ? እሺ ይሄን እድል ማግኘቴ በጣም ደስ ይለኛል። አመሰግናችኋለሁ። እኔ ማስተላለፍ ፈልገው መልእክት ምንድነው በመላው ዓለም ለሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን ሁሉ የሰው ልጅ በሆነ ሁሉ ዘር፣ ቀለም፣ ብሔር፣ ሃይማኖት ሳይለይ እህታችንን በዚህ በአጭር ቀናት እንዳትገደልብን ሁሉም የቻለውን አስተዋጽኦ እንዲያደርግ እጁን እንዲዘረጋለን አህለል ኃይሎች እንዲገኙልን እንዲጋብዙልን በማለት እንዲሁም ሁሉም የቻለውን ርብርብ አድርጎ እህታችንን በሰይፍ እንዳትቀላብን ሁሉም ጥረት ያርግልን። እናትና አባት ይኸው ነጋ ጠባ የደም እንባ ነው የሚያለቅሱት። ምንም በቃ ሰላም የለንም። የሰላማዊ ኑሮ ከኖርን ያው 10 አመታችን 12ኛ አመታችን ሊሆን ነው አሁን እና አደራችሁ በምታምኑት ፈጣሪ ስም በአላህ ስም የሚባችሁ ሁሉም ኢትዮጵያውያን መላው ዓለም የሚገኝ ህዝብ ሁሉ ለዚች ልጃችን አስተዋጽኦ እንዲያበረክትልን በፈጣሪ ስም እንለምናችኋለን። እስኪ እነስ ሳሪ ሞቤል ማስተራብነትን በዚህ አጋጣሚነት ማባታትና ለባለ ነው ወደ ራሳችን ካለ እምነት አባቶችን ማለት ነው ቢገቡ ጥሩ ያወራል። ማውራታቸው አይቀርም ግን እነሱ ለጤፍ ምክር ካለ ወንድም እናትና አባትን ማቅረብ ትችላለህ ወደኛ ሞራ አማርኛ መናገር የምችሉት አሉ
ግን እንትም ልካላለች ፋሲካ ለአቡሃሚራ እየጠየቀች የለችም ፋሲካ የለችም መልስልኝ እያለች ነው። አቤት ፋሲካ የለችም። አቡሃሚራ አጣዋት ወይ አንድ ቁጥር ጻፊ ፋሲካ ተደጋግመሽ አንድ ቁጥር ጻፊ እስኪ። ከነጭራሹ የለችም። ኔቷ ነው ወይ ወጣ እንደገና ትግባ። ቪዲዮውን አንድ ደጋግመህ ንገራት። አንድ ቁጥርን ደጋግመህ አሁን ገባቸው። ነው አድሚኖች ኮሜንት ለምትሰጣላችሁ እንትን እሷን ለማግኘት ፈልገው ኔትወርኳ በጣም ደካማ ነው። ፋሲካ እስኪ ገብቻለሁ። ገብተሻል ግን ያው ቆይ አይ ወዲያው አይከፈትም። ትንሽ ቆይ እንደ ቅድም እንደዛ ነበር። እስከዛ ድረስ በድምጽ ታውራ። ፋሲካ እስኪ እናት አባታቸው እስኪ በድምጽ እስከዛ ድረስ ያለውን ነገር እስኪ አባት ይሆናል መጀመሪያና ያሉትን ነገር ለኢትዮጵያ ሕዝብ ማለት የሚፈልጉት ነገር ካለ እሺ ቪዲዮ መክፈት ትችላለሽ። ቪዲዮ ክፈች እስኪ ፋሲካ እንዲህ ብሏታል። ፖር ኔትወርክ ሚዩት አድርግ በዚህ ችግር የለም። እዚህኛ እናረጋታለን። ሚዩት ፋሲካ አቤት እየሰማሁ ነው። እሺ ሰማሁ ነው። ይሄው እናትየው ስጥስጣቸው ተቀበሉ ማያ አውሯቸው ያለው ነገር ብዙ እህቶች ወንድሞች አሉ። ሰላም አለይኩም ያው ዳጋዳው እኔ የሌላ ነው ሰው እናት ነኝ። ስለዚህ ልጄን አሁን ሄደችበት ቀን ጀምሮ እኔን ለውጣለሁ ብላ ነበር። ሄደች በ5 ወሯ እስር ቤት ገብታለች። አሁን የሞት ፍርድ ፈርዶባታል። የኢትዮጵያ በመላ ኢትዮጵያ ዓለም በጠቅላላ እንድትረዱኝ አመለክታለሁ። እንድትረዱኝ ልጄን አድኑልኝ። በሰው ሀገር ያለች ለዓለም ሀገር ይገባ እቺን ልጄን ከምትገደለው እርዱኝ፣ አድኑልኝ። ባላህ ስም ጠይቃቸዋለሁ። እንድትረዱኝ አሳስባለሁ። ባላህ ስም ጠይቃቸዋለሁ። ልጄን አድኑልኝ፣ አድኑልኝ። አይዞሽ እናቴ። አመሰግናለሁ። የዓለም ልጆች ኢትዮጵያ ሁሉ ሙስሊም ክርስቲያን ሳይል ማንኛውም ሰው እኔ እንዲረዳኝ እፈልጋለሁ። ልጄን እንድታድንልኝ እፈልጋለሁ። አድኑልኝ፣ አድኑልኝ እባካችሁ ኢትዮጵያ። አሚራ ፋሲካ እንትኑ ሚዩት አርጋት። እዚህ ላይ ላይፍ ላይ ሚዩት አርጋት። ሴት ወንድ ሳይል ማንኛውም ሰው ልጄን ሊያድንልኝ እፈልጋለሁ። ሴት ወንድ ሳይል ልጄ ከሄደች ቀን ጀምሮ ወጪ እንጂ ገቢ ነገር የለኝም። ልጄን አድኑልኝ እባካችሁ፣ እባካችሁ ፋሲካ ቆይስ ባላህ ስም ጠይቃለሁ። ቪዲዮ ካሰራ የፋሲካ ምንም ጥቅም የለውም። ልጄን አድኑልኝ እባካችሁ፣ እባካችሁ ማማ ሴት ወንድ ሳይል
እርዱኝ፣ አላህ ይርዳችሁ። እናቴ አቤት። አይዞት። እሺ አላህ አለ። አሁን ግን ማን ነው እናንተንስ እየረዳ ያለውስ እያገዛችሁ ያለው? እሷን ልትረዳችሁ ከሆነ ማን ነው በብርም በእህልም በምንም ባለው ነገር እየረዳችሁ ያለውስ? ይኖሯችሁ ሁኔታስ ምን አይነት ነው ያለው ሁኔታ? እስኪ እንዲም ባለም ነገር በዘመድ አዝማድም በቤተሰባችንም ብርታት ነው ያለ ነው። ይሄን አይዟችሁ ልጃችሁ ትመጣለች እያሉን እያበራራቱን ነው ያለ ነው። ምንም ነገር የለንም፣ ንብረት ጨርሰናል። ቋሚ ገቢ የላችሁም ማለት ነው? በቋሚ ገቢ የላችሁም? የለንም። ምንም ገቢ ነገር የለንም። አባትየዋ ደግሞ ይኸው ከሄደች ቀን ጀምሮ አይምሯቸው ትክክል አይደለም። በሷ በማልቀስ ቀን ማታ በማልቀስ አይምሯቸው ተጨናንቀው ነው ያሉት፣ አባቷ ማለት ነው። አይዞት ማማ አይዞት፣ ኢንሻአላህ። አባትየውስ እሺ ያሉ ጋሽ ያሉ አጥቦት እስኪ እሳቸው እንደው ትንሽ ማለት የሚፈልጉት ነገር ካለና አይዞት ማማ። እሺ ኢትዮጵያ ህዝብ ሁሉ እዚህ ቆሞ እርሶን ለመርዳት ከአላህ ቀጥሎ አለ፣ ፈጣሪም አለ። የኢትዮጵያ ህዝብ ሁሉ ቆሟል ከእርሶ ጋር። አይዞት። እሺ በቅርቡ ለአይን ትታያላችሁ በአላህ ፍቃድ። አብሽሩ። ኢንሻአላህ አላህ ያቆይልን፣ አላህ ይጠብቅልን እናንተን። አሚን አሚን። አላህ ይጠብቅልን። ጋሼን እስኪ ያቀርቡልን አንዴ። እሺ እስላችሁ። አዎ እሺ። ሰላም አለይኩም። ወአለይኩም ሰላም። ጋሼ እንዴት ነው? ደህና ነው ወይ? ደህና ናችሁ? ደህና ነን አልሐምዱሊላህ። ደህና ናችሁ? ደህና ነን አባቴ። እንዴት ነው ተርሶ? ደህና ኖት? ይኸው ከሂደት ጀምሮ ሁሉ ከታመምኩ ነው ያለሁት። 10 ዓመት ነው የሄደች። 11 ዓመት ነው የሄደች። ይኸው ከሄደች ወዲህ ከታመምኩ ነው ያለው። ለአላህ ቢላችሁ ቀንና ማታ እያለቀስኩ ነው። አይዞሽ አባቴ። ምን አደርሽ ምን ዋልሽ አላልኳትም። አንድ ቀን አላየኋትም። አባቶች እናቶች ለአላህ ቢላችሁ ልጆች ተባበሩ። የዓለም ልጆች ሁላችሁ ልጃችሁ ተባራችሁ ይኑር። ይኸው ልጄን አጥቼ ደህና አደርሽ ደህና ዋልሽ አላልኳትም። የዓለም ልጅ ሁሉም የኢትዮጵያ ልጅ ሁሉም በአምላካችሁ አላህ ይተባበራችሁ። መናገርም አጥቼ ነው። ልቤን ትክክል አይደለም። ያለሻል እያለቀስኩ ነው እኮ እያለቀስኩ ነው። 11 ዓመት ነው ይኸው ከተኛው ነው ያለው። እያለቀስኩ ነው። ሰላም ያለኝ ነገር ጨርሼ ይኸው በሷ ነገር በራሴ ነገር ሲታገል ዘመድ አዝማድ የሆነ አይዞት አባቴ አይዞት። ኢንሻአላህ ሁሉ ነገር ተስተካክሎ በቅርቡ ወደ እርሶ የምትመጣ ይሆናል። አላህ ይርዳችሁ። እሺ ጀዛችሁ በአላህ ቦታ አንሱት። አሚን። ጀዛችሁ በአላህ ቦታ ሂዳያውን ይስጣችሁ። ሁሉም ነገር ይሳካላችሁ። አሚን። አላሁ በከል ዱዓ አድርጉ ፋዘር። በቃ ያው እንግዲህ ብዙ ሰው ነው ቁጭ ብሎ እርሶን እየሰማ ያለው። ያው ሁሉም ሰው እርሶን ለመርዳት የእርሶን ልጅ ለመርዳት ነው እዚህ የተሰበሰበው። ሙስሊም ክርስቲያን ሳይል ሁሉም ነው ተሰብስበው ከዓለም ነው እየሰማ። ወደ 14000 ሰው ነው እየሰማሁት ያለው። እንግዲህ እናንተም በዱዓ አግዙን። እዚህ ያለ ኢትዮጵያ ህዝብም ተባብሮ ይሄን ነገር ለማሳካት ይጥራል። አብሽሩ። ጋሼ እርሶ የህክምና ሁኔታስ እንዴት ነው? ህክምና እየተከታተሉ ነው? ህክምና ይከታተላሉ እርሶ? ህክምና አይዞት። እሺ ኢንሻአላህ ለሚያህክምናም ለሚያስፈልጉትም ነገር ኢንሻአላህ ሁሉም ወንድሞች ከእርሶ ጋር አሉ። እሺ ጋሼ አንድ ጥያቄ አለ። እህታችን ወይም ልጃችሁ እንድትረዳ
የከፈታችሁት አካውንት አለ? ባንክ አካውንት አለ? በዛ ብር እንዲገባ ከፍታችኋል? አይመኒታ ወይ ፋሲካ አባቷ ያለቀሱም ስለሆነ ማውራት አልቻሉምና እስኪ ንገረኝ። ምናልባት አካውንቱ ከወንድሟ ጋር ታወራለህ? እሺ አካውንት አለ። እሺ ተከፍቷል አካውንት በዛ አካውንት እኔ የለቀኩትም አለ፣ ቴሌግራም ግሩፕም እየተለቀቀ አለ፣ ዋትስአፕ ግሩፕም እየተለቀቀ አለ። ብዙ ሰዎችም ሼር አድርገውታል። አካውንቱ በአባቷ በእናቷና በወንድሟ ነው የተከፈተው። በሶስት ሰው ነው የተከፈተው። ጥሩ ስለዚህ እሺ ወንድሟ ይግባና ያው ለማረጋገጥ አካውንቱን እንስራው አሁን እዚህ ለጠፍ ወይ እንዴት ነው? ቆይ አንዴ ሙቤ ወንድሟ ይምጣና እንትን ይበል እሱ ይናገር። እሺ አዋሚራ አሲያ መጥቻለሁ አስገባኝ እያለች ነው። እሺ መርሐባሽ ወንድሜ እንዴት ነው? አካውንቱ በተመለከተ ማለት ነው። መርሐባ ዋናነት እኛ ታርጌት አድርገን የምንነሳው ልጃችን ምድንበት ዋናው የሳውዲ አካውንት የሚሞላበት መንገድ ነው። አሁን እኛ በቃ ሰላም ያሳጣን። አካውንቱ በስንት ሰው ስም ነው የተከፈተው? የሀገር ውስጡ እኛውን እነዚህን እኛን ለመርዳት ካልሆነ በስተቀር በግል ለመርዳት ካልሆነ በስተቀር ሙሉ ለሙሉ እኛ የምንፈልገው የሳውዲ አካውንት ሞልቶ ልጃችን የምትወጣበት መንገድ ብቻ ነው እና የሀገር ውስጡ ደግሞ በእኔ በአባቴና በእናቴ የተከፈተ ነው። በሶስታችሁ ስም ነው የተከፈተው? በሶስታችን ነው የተከፈተው። ሳውዲ ያለውስ በስንት ሰው ስም ነው? በሶስት ኮሜንቱ ከፈቱት። አሲያ ካለሽ ጋስ ተላኪ እንዳስገባሽ ማለት ነው። እስካሁን እያየሁሽ አይደለም። ሚያለቅስ ኢሞጂ አትላኩ እባካችሁን ሚያለቅስ ኢሞጂ አትላኩ፣ ጥሩ አይደለምና። ስለዚህ ኮፒ ሊንክ አድርጎ ትንሽ ስልክ በመሀል ገብተበት ነው ማሚራ ይመለሳል። ሻል በመሀል ያው ብሬክስም ሌሎችም ማስተላለፍ ማስተርም የምትናገሩት ነገር ካለ እነሱ እስከሚመጡ መልእክታችሁ ማስተላለፍ ትችላላችሁ ነው።